ሰላም እንዴት ናችሁ ወንድሞቼ እህቶቼ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በጣም ወሳኝ የሆነ ነገር እነግራችኋለሁ። በመንፈሳዊ ሕይወት ውስጥ ባገኘሁት ልምድ እጅግ በጣም ለሁላችሁም የሚጠቅም እግዚአብሔር ምስክሬ ነው። አዳምጡ። እርሱም ስለ ቅዱስ ቁርባን ነው የምነግራችሁ እና እኔ መድኃኔዓለም ፈቃዱ ሆኖልኝ ቅዱስ ሥጋውን ክቡር ደሙን ከተቀበልኩኝ በኋላ በሕይወቴ ያገኟቸው ለውጦችና ጥቅሞች ሁሉ እነግራችኋለሁ። እውነቴን ነው የምላችሁ። ሁላችሁንም መድኃኔዓለም ለዚህ ክብር ያብቃችሁ። ምክንያቱም እኔ ጥቅሙንና ለውጡን በሕይወቴ ውስጥ ስላየሁት ማለት ነው። ለሁላችሁም እመኘዋለሁ ይሄንን። እንግዲህ ከጥቅሞቹ ዋነኛውና መሰረታዊው ዘላለማዊ ሕይወትን ማግኛ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ክርስቶስ ኢየሱስ ራሱ በአንደበቱ ስለተናገረ ማለት ነው። እና ቅዱስ ሥጋው ክቡር ደሙ የዘላለማዊ ሕይወት ማግኛን ጋራንቲያችን ነው ማለት ነው። ዋናው የመጀመሪያው ዋናው ጥቅሙ ይሄ ነው። ሁለተኛ ከልጅነት እስከ እውቀት ድረስ በኃጢአት ስንኖር ከኛ የራቀው ጸጋ እግዚአብሔር በሥጋው ደሙ ይመለሳል። ኃጢአት ስንሰራ የራቀው ከኛ ጸጋ፣ በነገራችን ላይ ጸጋችን ከኛ ሲርቅ ነው ይሄ ተስፋ መቁረጥ፣ ደስታ ማጣት፣ መሰናከል፣ ማዘን፣ በኃጢአት ውስጥ መዋለል፣ ያሰብነው ነገር ላይ አለመድረስ፣ በመንፈሳዊ ሕይወት ደካማ መሆን፣ በክፉ መንፈስ መጠቃት፣ እነዚህ ሁሉ ጸጋ እግዚአብሔር ከኛ ሲርቁ የሚመጡ ናቸው። ይሄ በምን ይመለሳል መሰላችሁ? በሥጋው ደሙ። ቅዱስ ሥጋውን ክቡር ደሙን ስትወስዱ ያ በኃጢአት ምክንያት የተገፈፈው ጸጋችሁ ይመለስና ትክክለኛ ሰውነታችሁ ይመጣል። ይሄ ነው። ሶስተኛ ልትተዉት ያልቻላችሁት ኃጢአት የለም። በጣም ያቃታችሁ አመልና ሱስ ባህሪ የለም። በጣም የከበዳችሁ እንዴት ልወጣው ያላችሁት ኃጢአት ድምጥማጡን ያጠፋዋል። እግዚአብሔር ምስክሬ ነው። እኔ በሕይወቴ ስላየሁት ነው። መቼ እንደጠፋ አታውቁትም። ኧረ ከበደኝ ከዚህ ኃጢአት ልውጣ ብትሉ፣ የዝሙት ኃጢአት ብትሉት፣ በሱስ የመውደቅ የመጠጥ የሲጋራ የጫት የመሳሰሉት ሊሆን ይችላል። የሐሜት ሊሆን ይችላል። የተለያየ አመል ባህሪ ሱስ ኃጢአት ሊሆን ይችላል። አቃተኝ ካላችሁ ይህንን የሚያስወግድላችሁ ቅዱስ ቁርባን ያስወግድላችኋል። የማትችሉትን ነገር ችሎ የሚያስወግድላችሁ ራሱ ክርስቶስ ነው። በእናንተ ውስጥ ነው የሚያድረው ክርስቶስ። ቅዱስ ሥጋውን ክቡር ደሙን ስንበላ ስንጠጣ በሥጋችን ላይ ሥጋው ያድራል፣ በደማችን ላይ ደሙ ይዋሃዳል ማለት ነው። ምክንያቱም በራሱ አንደበት ክርስቶስ እንደተናገረ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። አስባችሁታል? ክርስቶስ በእኛ ውስጥ ሲኖር በእኛ ውስጥ ያለውን አመል እያንዳንዱን ስለማይስማማው በእኛ ውስጥ ሲቀመጥ ስለማይስማማው ኃጢአቱ አመሉ ምኑ ስለማይስማማው ጥርግ እያለ ያስወግደዋል። ያቃታችሁ አመል፣ ኃጢአት፣ ባህሪ፣ ክፉ ነገር ካለ ማስወገጃው ቅዱስ ቁርባን ነው። ሌላኛው በክፉ መንፈስ የምትሰቃዩ በርኩስ መናፍስታት የምትሰቃዩ ካላችሁ ወይም እየታገላችሁ ያለ ካለ ሾርት ከት ወይም ደግሞ አቋራጩ ስግደት፣ ጾም፣ ጸሎቱ እንዳለ ሆኖ ነገር ግን ክፉ መንፈስን በአፋጣኝ ከሕይወታችሁ ውስጥ ጥርግ ብሎ እንዲወጣ መቋቋም እስከማይችል ድረስ ጥርግ ብሎ የሚሸኘው የቅዱስ ቁርባን ኃይል ነው። ክርስቶስ ሲያድር በሥጋችን ላይ ክርስቶስ ሲያድር በደማችን ላይ ሲያድር እነዛ በሥጋችን በደማችን ላይ የተቀመጡት ክፉ መናፍስታት አይችሉም፣ መቋቋም አይችሉም፣ ይሸሻሉ። ሌላኛው በጣም ካስገረመኝ ነገር እኔ ሙዚቃ በጣም አዳምጥ ነበር፣ የሚገርማችሁ ማለት ነው። እና ቅዱስ ሥጋውን ክቡር ደሙን ከተቀበልኩኝ በኋላ የሆነ ከረጅም ጊዜ በኋላ ትዝ አለኝ ማለት ነው እንደተውኩ። እግዚአብሔር ምስክሬ ነው የምላችሁ። እንዴት እንዳቆምኩኝ አላውቅም። እኔ ሙዚቃ እንዴት እንዳቆምኩ አላውቅም። ትቼዋለሁ ማለት ነው።
በጣም ገረመኝ። እግዚአብሔር ምስክር ነው። ያስጠላችኋል። እኔ አሁን ቲክቶክ ላይ በሙዚቃ የተሰሩ ነገሮች ሲመጡ ወዲያውኑ ስክሮል ማድረገው እንዴት እንደሚያስጠላኝ ልነግራችሁ አልችልም። መዝሙር ሲመጣ ያስደስተኛል። እኔ አላቆም እንዴት እንተለወጥኩኝ። እግዚአብሔር ምስክሬ ነው። አታውቁትም። ከስጋችሁ ጋር ስለተዋሃደ ክርስቶስ ከደማችሁ ጋር ስለተዋሃደ እርሱ በእናንተ እናንተን በእሱ ውስጥ ስላላችሁ የማይፈልጋቸውን አመሎችና ነገሮች በሙሉ ጥርግርግ አድርጎ ቀስ በቀስ ያስወግዳቸዋል። ሌላው በጣም የሚያስደንቀኝ ሞት መፍራት ታቆማላችሁ። እግዚአብሔር መፍራት ታቆማላችሁ። መሞት እኔ በፊት በጣም ነው የምፈራው ነበረ። መሞት በጣም ነው የምፈራው። ለካ ሰው በኃጢአት ሳለ ነው ለካ ሞትን የሚፈራው። እውነት ምን ይዤ እንደሚለው እውነቴን ነው የምላችሁ። እኔ አሁን ምንም አልፈራም። ማንም መሞት አይፈልግም አይደል? መሞት እኮ አልፈልግም፣ ግን አልፈራም። በቃ በሞትስ ወዴት ነው የሚሄደው የሚል ልበ ሙሉነት ይሰጣችኋል። ገባችሁ? ምክንያቱም መቼም ከዚህ ምድራዊ ህይወት ዘላለማዊ ህይወት ውስጥ የመንግስተ ሰማያት ህይወት እጅግ በጣም ልዩና ማንኛውም ሰው የሚመኘው እንደሆነ ግልጽ ነው። ስለዚህ በሞት ምንም አልሆንም ብዬ የሚሄድበትን ቦታ ስለማቀው በቃ አልፈራም። ሞት መጣ አልመጣ። ስለዚህም ሁል ጊዜ ዝግጁ የሆናችሁ ትሆናላችሁ። አትጨነቁ። ግን በቅዱስ ሥጋው በክቡር ደሙ በንስሐ ያልተቀመጠ ሰው ግን ኮሽታ ሲመጣ መፍራት ነው። ገባችሁ? ምክንያቱም ሰው ወጥቶ ላይመለስ ይችላል፣ ተኝቶ ላይነሳ ይችላል። ስለዚህም ሁሌም ተዘጋጅታችሁ ጠብቁ። ሌላው ዋነኛው በጣም ይገርማችሁ ይሄ በጣም በቃ የመረጋጋት ህይወት የሌላችሁ ሰዎች፣ በጣም የምትጨናነቁ ሰዎች መረጋጋትን ነው የሚሰጣችሁ። ሰላም፣ ከዛ በኋላ ሰላም፣ ደስታ፣ መረጋጋት ህይወታችሁ ሁሉ በቃ እግዚአብሔር ምስክሬ ነው የምላችሁ በጣም እየጣፈጣችሁ ነው የምትኖሩት። ከዛ በኋላ ህይወት ቅዱስ ሥጋውን ክቡር ደሙን ከተቀበላችሁ በኋላ ጭንቀት የሚባል ነገር የለም። ተስፋ መቁረጥ የሚባል የለም። እኔ ለሁላችሁ ተመኘሁት። እግዚአብሔር ምስክሬ ነው። በተለይ ወጣቶች፣ እንደኔ ያላችሁ ወጣቶች ወንድሞች፣ እህቶች እግዚአብሔር ምስክሬ ነው። ሂዱ፣ ንስሐ አባታችሁን አማክሩ፣ ንስሐ ግቡ። ማድረግ ያለባችሁን እነሱ ይነግሯችኋል። ቅዱስ ሥጋውን ክቡር ደሙን ተቀበሉ። እውነቴን ነው። ከዛ በኋላ መኖር ትጀምራላችሁ። አሁን እየተመራ አይደለም። እኔ እየኖርኩ እንዳልነበረ ያወቅኩት አሁን ከተቀበልኩኝ በኋላ ነው። ደስታው፣ ሰላሙ፣ ምቾቱ፣ ተስፋው፣ ሁሉ ነገሩ ምድራዊም ሰማያዊም ህይወታችሁ በጣም ያማረ ነው የሚሆነው እና ወንድሞቼ እህቶቼ በጣም ረጅም ነው ቪዲዮ አውቃለሁኝ፣ ነገር ግን እጅግ በጣም ጠቃሚ ነውና እግዚአብሔር መድኃኔዓለም ሁላችሁንም ለዚህ ክብር ያብቃችሁ። እንግዲህ ታግሳችሁ እስከ መጨረሻው ያዳመጣችሁኝ አመሰግናለሁ።